እኔ የምላችሁ ቤተሰቦቼ አንዳንድ ሰዎች እናታችንን የማንወድበት ምክንያት አለ። ግን እኔ እናታችንን እንወዳለን የማንወድበት ምክንያት አለ ብዬ አላስብም። እናት ብዙ ፈተና አይታ እናት ብዙ ከመጸነሳችን በፊት ጀምሮ እሷ መከራዋን ያየችው እናታችን እስከሆነች ድረስ እናታችንን አንወድም ብለን እንትን አንልም። እና ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። በያላችሁበት ሰላም፣ ጤና፣ ፍቅር፣ ሀብት፣ ስኬት መትረፍረፍን ተመኘውላችሁ ውድ እህቶቼ፣ ውድ ወንድሞቼ፣ ውድ የኔ እንቁ የተባረካችሁ እህቶቼ ወንድሞቼ ሰላም ብያለሁ። ሰላማችሁ፣ ጤናችሁ፣ ሀብታችሁ በሁሉም ነገር ፈጣሪ አምላክ ከእናንተ ጋር ይሁን እያልኩኝ እንደተለመደው ምስጋና ያናቀርባለሁኝ። እና እህት ወንድሞቼ ዛሬ ምንድነው ይዘላችሁ የመጣሁት ብትሉኝ እናትን የማይወዳለ እናት ያው ልክ ነው። አንዳንድ ሰዎች የማይወድ ሊኖር ይችላል። እውነት ነው፣ አይወዱም። ግን እናት ማለት በጣም ትልቅ ሰማይና መሬት ናት። እናት ጨረቃ ናት፣ ኮከብ ናት፣ ሰማይ ናት፣ መሬት ናት፣ ሰፊ ናት። ምንም ስለሷ ተነግሮ አያልቅም፣ እውነት ለመናገር ማለት ነው። እና ምን ልላችሁ ፈልጌ ነው፣ እናትን የምትጠሉ እህቶቼ በጣም ተሳስታችኋል። ስንት ዳገቱን፣ ቁልቁለቱን፣ ሽቅብ፣ አግድመቱን፣ ጎርባጣውን አሳልፋ ያደረሰችን እናታችን እስከሆነች ድረስ እናታችንን መተው የለብንም። እሺ እህቶቼ፣ ስለዚህ እናቴ ማለት ለኔ ምን ናት? እናቴ ለኔ እናቴ ምን ናት? ወይኔ ስለሷ እኔ ተናግሬ አላውቅም። እግዚአብሔርን ስለሷ እኔ ተናግሬ አላውቅም። ስለሷ ጭራሽ እኔ አውርቼ አልዘልቀውም፣ እውነት ለመናገር ኧረ በፍጹም አልዘልቀውም የምር። እና ምን ልላችሁ ፈልጌ ነው እህቶቼ፣ እናትን አትጥሉ። እናት ብዙ ነገር ፈተና አይታ ነው እዚህ ያደረሰቻችሁ። ገባችሁ? አሁን በሚዲያ ላይ ስንት ነው አንዷ እናቴ አይደለሽም ስትሰማው፣ አንዷ አልወለድሽኝም ብዬ ልካድ ብዬ ስትሰማው፣ አረ ቆይ ምንድነው እናንተ እሷ ሳትወልዳችሁ እዚህ ደረሳችሁ እንዴ? ምንድነው አላማችሁ በእናታችሁ? አረ በስመ አብ ወወልድ ወመንፈስ ቅዱስ። አረ ነውር ነው፣ አይደረግም። እና እናትን እንኳን አይደለም ቀርቶ እናት በጉያዋ ሸፍና ባሏ ወይም አባቴ እንዳያይባት በጉያዋ ሸፍና የምታመጣ እናት ናት። እናትን አትጥሉ እሺ። እናት ምን ፈተና ቢደርስባት እንኳን ልጇን ትይዛለች። ልጇን አንጠልጥላ ነው የምትሄደው። ገባችሁ? እናት ትልቅ ቦታ ያላት፣ ትልቅ ስለሷ ተነግሮ የማያልቅ ማለት ነው። ስለሷ አሁን ስለሷ ምን ይገባታል ብላችሁ ታስባላችሁ? ምስጋና ይገባት። ምን አሁን ለሷ የሚመጥናት ነገር አለ? እግዚአብሔርን የሚመጥናት ነገር የለም። ስለዚህ የሚመጥናት ነገር ምንድን ነው? የሚመጥናት ነገር እሷን ማስደሰት ብቻ ነው። ያም አይመጥናትም። በሷ አድራጎት አይመጥናትም በጭራሽ። እና ስለዚህ እህት ወንድሞቼ እናታችሁን አስደስቱ እላችኋለሁኝ። በተረፈ በዛ አጋጣሚ የምነግራችሁ ነገር ቢኖር ማለት ነው፣ እናታችሁን አታስቀይሙ። ማንኛውንም ሰው ቢሆን አታስቀይሙ። እኔ ብዙ ያየሁት ስላለኝ ነው እንደዚህ የምለው ማለት ነው። እግዚአብሔር እውነቴን ነው። እና እናትን አታስቀይሙ።
እናት ማለት ትልቅ ቦታ ያላት ትልቅ ዋስትና ያላት ስለ እናት ክብር አሁን ላይ እኛ ላይ ገባን ይችላል፣ ግን ካጣናቸው በኋላ ነው የሚገባን። ገባችሁ? ካጣናቸው በኋላ ነው። እናትን ካጣናት በኋላ በሩ ሲዘጋ ወይም እምድጃው ወይም ወሰው ወይም ድስቱ ወጥ ሳይኖረው ሲቀር፣ ወሰው ደግሞ እንጀራ ሳይኖረው ሲቀር፣ እምድጃው ደግሞ እሳት ሳይቀጣጠል ሲቀር፣ ረህመት ሳይኖር ሲቀር የዛኔ ይገባናል ማለት ነው። አሁን ግን እኛ ማድረግ ያለብን ያኔ ሳይመጣ በፊት ግን እኛ እነሱን ማስደሰት እንጂ እኛ እነሱን ማስከፋት የለብንም። ገባችሁ? ምን ልላችሁ ፈልጌ ነው ይሄን ያልኩበት ምክንያት ብዙዎቻችሁ እያስከፋችሁ ስላየሁ ነው። ብዙዎቻችሁ እናታችሁን እንደዚህ ናት እንዲህ ናት እያላችሁ ብዙዎቻችሁ እያስከፋችሁ ስላየኋችሁ ነው። እና እናታችሁን አታስከፉ። ለምን? እናት ማለት ስለ እናት ተነግሮ አያልቅም። እውነት ለመናገር ማለት እኔ አልገልጸውም እናትን። እኔ ስለ እናቴ ተናግሬም ለምን አልገልጸውም? ምክንያቱም የምታደርግልኝ ሁሉ ለእኔ እኔ አላውቅም። ወልዳ ለራሱ ስላሳደገችኝ እግዚአብሔር ይመስገን ትልቅ ቦታ አለኝ። ለዚህ እንኳን ወልዳ ለራሱ ስላሳደገችኝ በጣም ለእኔ በጣም ትልቅ ነገር ነው። እዚህ ቦታ ላይ የትም ሀገር ሂጄ እንድበላ የትም ሀገር ሂጄ ሰርቼ እንድበላ ያደረከችኝ እናቴ ናት። ስለዚህ ለእናቴ በጣም ትልቅ ቦታ አለኝ። እኔ ምንም እንኳን ባታረግላችሁ እንናት ያላችሁ ሰዎች ጥንቃቄ አድርጉ። እናታችሁን አታስከፉ። እውነት ነው የምናገር። እናት አለኝ ማለቱ እንኳን ትልቅ ነገር ነው። እግዚአብሔርን አለኝ ማለቱ ለእናንተ ትልቅ ነገር ነው። ስለዚህ እናታችሁን አታስከፉ። እንዴ መሆናችሁ ነው። እግዚአብሔርን አታስከፏቸው። ምክንያቱም እናት አንድ ጊዜ ከሄደች መመለሻ የላትም። ሌላ ብትመጣ እንኳን እናትያ እንደ እናት የሚሆንላችሁ ሰው የለም። ገባችሁ? እንደ እናት የሚሆን ሰው የለም። ከእናትያ እንጀራ ከተነባበረው ይሻላል የለም ዋ የዋላ ያደረው እሺ ደረቁ። ገባችሁ? ይሻላል የለም ዋ የዋላ ያደረው ደረቁ እንጀራ ማለት ነው። ከሰው ቤት እንጀራ ከብቶቹን ዷቸው ወደ በልጉ መሬት የሰው ቤት እንጀራ የላርሬት። ገባችሁ? ይሄ ታሪክ የእናት ነው። ለምን መሰላችሁ ያልኳችሁ? ከእናትያ እንጀራ ከተነባበረው ያልኩት እናትያ እጥፍ ድርብ አድርጋ ብትሰጣችሁም አጠግቡ። ገባችሁ? አጠግቡ። ግን የእናት እንጀራ ኑስ ግማሿን እንኳን በበርበሪ ብሉት እስኪ እንደምትሆኑት እንዴት ነው የምንሆነው? እግዚአብሔርን ግማሿን ትንሿን ግማሹን ደግሞ ነው እኮ የሚያጠግበው ግማሹ ማለት ነው እግዚአብሔርን። ስለዚህ እናትን አታስከፉ። እናት ማለት ለኔ ትልቅ ቦታ ያላት፣ እናት ማለት ለኔ ትልቅ ዋስትና ያላት፣ እናት ማለት ለኔ ትልቅ ሀብቴ ናት። ከሁሉም ሀብቴ ቢያንስ አሁን የሰው ልጅ ምንድነው ሀብት ቢልህ መኪና፣ ቤት ወይም በቃ የሆነ ብር ነገር ነው የሚልህ። እኔ ግን ትልቁ ሀብቴ ምን ናት? እናቴ ናት። እውነት ለመናገር በቃ ይሄ የራሴ ነው። የእናንተን እኔ አላቅም። የራሴን ግን እኔ ራሴ ትልቁ ሀብቴ ምንሽ ናት ብትሉኝ አሁንም ነገ ወደፊትም እናቴ ናት ለኔ ትልቁ ሀብቴ ማለት ነው። ባገኝ በሷ ነው፣ ባጣም በሷ ነው። እሷ እዚህ ቦታ ባታደርሰኝ እኔ እዚህ ቦታ አልገኝም ነበር። ይህን ስራ አልሰራም ነበር። እዚህ ቦታ ባታደርሰኝ እኔ እዚህ ቦታ ላይ ቁሜ አልሰራምም ነበር። ገባችሁ? እናት ማለት ለኔ ትልቅ ቦታ ያላት፣ ለኔ
ትልቅ ዋስትና ያላት እናቴ ስለሆነች እናቴን በደንብ አድርጌ አከብራታለሁ። አባቴንም በደንብ አድርጌ ነው የማከብረው። ሁሉንም አከብራለሁ። ግን እውነት ለመናገር እኔ ማለት ነው ወደ ውጭ ሄዳለሁ። ወደ ውጭ ሂጄ እናትና አባቴ ጋር አብዛኛውን አልኖርም፣ አሁንም አልኖርም እና ፊት ለራሱ ትምህርት ቤት ሂጄ በር የውጭ በር አለ ይዘጋል። የውጭ በር ይዘጋና ያንን በር ገና ሳልከፍት እንኳን አስቀድሜ ከውጭ እናቴ ነው የምለው። ካለለች በዛው ነው የምሄደው። ቤቱ ጭር ይላል በቃ። እና ስለዚህ እኔ እናቴን በጣም እወዳታለሁ። እናታችሁን አታስከፉ ማርያምን። ዛሬ እናትሽን ለምን ዛሬ ያነሳሽ ብትሉኝ ሚዲያ ላይ አንዴ እናቴ አይደለሽም አንዴ እናቴ አይደለሽም ብዬ ክዳለሁ፣ አልወለደችኝም ብዬ ክዳለሁ ሲባል ስለሰማው ነው እግዚአብሔርን። ዛሬ እናትሽን እንዴት እንደዚህ ብለሽ ትቻልሽ ብላችሁ ደስ ትችላላችሁ። እኔ ግን እንዴ ራሴ ጋር እንትን ብዬ ነው ማርያም፣ እውነቴን ነው። በጣም ከባድ ነው። ከታች መጨረሻ ላይ የሆነ ቪዲዮ ለቃለሁኝ አብሬ ይሄ ጋር አያይዤ ለቀዋለሁኝ። እያያችሁ ከዚህ ምን ተረዳችሁ? ከዚህ ምን አያችሁ? ከዚህ ምን ትምህርት ወሰዳችሁ? ስለ እናት ምን ያህል ዋጋ እንደከፈለች። አባት እኮ በነገራችን ላይ አባት እግዚአብሔር ይመስገን ሁሉም ለኔ መልካም ናቸው። ለኔ ይብለጥ ደግሞ የሚወደኝ በጣም አባቴ ነው። ምክንያቱም እኔ ብቻ ስለሆንኩኝ አንድ ብቻ ስለሆንኩኝ እኔ ብቻ ስለሆንኩኝ ወንድ ናቸው፣ ሁለት ወንድ ብቻ ናቸው ያሉኝ ወንድሞቼ ማለት ነው። ስለዚህ አንድ ሴት ብቻ ስለሆንኩኝ በጣም ነው የሚወደኝ በጣም። ግን እኔም በጣም ወደዋለሁኝ። ግን ማለት ነው እናት የምትከፍለውን ዋጋ አባት አይከፍልም። እናት ስታመም አብራ የምትታመመው እናቴ ናት። ስራ በምትራበው አብራ እናቴ ናት። ምክንያቱም አባቴ አያይም፣ ስታመም ለራሱ አያይም፣ ውሎ ይገባል እንጂ ከህፃንነቴ ጀምሮ እናቴ ናት ያሳደገችኝ። ስለዚህ እና አባቴ ይኑር እንጂ ስታመም ሲርበኝ ምን ሲለኝ ያው እናቴ ናት የምታበላኝ የምታጎርሰኝ። አባቴም ግን ያው ነው። ግን ቢሆንም ብዙ ፈተና አይታ የምታሳድገው እናት ናት። አባት አያይም እያልኩ አይደለም። አባት እንደውም ብዙውን ጊዜ የአባት አይቆጠርለትም የሚሉት ይባላል። ግን አባት ወደ ውጭ ስለሚወጣ ብቻ ነው እንጂ አባትም ፈተናውን ሁሉንም ነገር ያሳልፋል ማለት ነው። ግን እናት አረሽን ጠርጋ ካካሽን ጠርጋ እዚያ ደረሰችሽ እናት ናት። ገባሽ? አሁን ይሄ ላንቺ ነው። ተግባባን? አባትሽ እንደዛ ጥሎሽ ሲሄድ እናትሽም ጥላሽ ብትሄድ የዛኔ ጎዳና ላይ ወርቀሽ ሙተሽ ነበር፣ እስከዛሬ አብቅተሽ ነበረ። ተግባባን? ስለዚህ እናትሽን ባታስከፊያት በጣም የተሻለ ነው። ከዛም ደግሞ ተመልሰሽ ይቅርታ ብትጠይቂያት በጣም ትልቅ ነገር ነው። ላንቺ ክብር ነው እንጂ ውርደት አይደለም። እናትሽን መተሽ እናትሽን ሄደሽ እናቴ ይቅርታ አስከፍቼሻለሁኝ ይቅርታ ብለሽ ብትጠይቂያት በጣም ትልቅ ነገር ነው። ጉንፋን ይዞኛል ግን እንደምታዩኝ አባብጫለሁኝ። ጉንፋን ይዞኝ ማለት ነው። እና እህቶቼ እናታችሁን አታስከፉ። እግዚአብሔርን እናት ማለት በጣም ትልቅ ቦታ ያላት እናት ነች እና እናታችሁን አታስከፉ። እውነት ነው እኔ የምናገረው ገባችሁ? እውነት ነው። እና እናታችሁን አታስከፉ እህቶቼ፣ እህት ወንድሞቼ። እናት ያላችሁ 1000 ዓመት ትኖርላችሁ፣ እናት የሌላችሁ ደግሞ በአጸደ ገነት ያኖረልን እያልኩኝ
ከታች ሜንሽን አደርግላችኋለሁ። ትንሽ አሞኛል፣ ላለመቅረት ነው ማርያምን፣ በጣም አሞኛል። ግን እናንተ እህት ወንድሞቼ ሰብስክራይብ አድርጉልኝ። ከዛ ደግሞ የምነግራችሁ ነገር ቢኖር እኔ ጉንፋን ብቻ ሳይሆን ያመመኝ ይታያችሁ እንደሆነ ጡቴን አሞኛል። እና ሁላችሁም ሙስሊም እህቶቼ፣ እህት ወንድሞቼ፣ ክርስቲያን እህት ወንድሞቼ እንዲሁም ፕሮቴስታንት እህት ወንድሞቼ ይህን ቪዲዮ እያያችሁ እንዳታልፉኝ። ምክንያቱም እኔ ምንም ሊገባኝ አልቻለም። በጣም ቢያንስ አሁን አንድ 10 ቀን ሆነኝ። ሰዎቹንም ብነግራቸው አልገባቸውም። ምን እንደሆነ እኔ አላውቅም። በጣም አብጧል። በጣም ጠጥሮ የሆነ ክምር ብሏል እንደዚህ። እና ይታያችሁ እንደሆነ ከዚህ ጀምሮ ነው እንደዚህ እርጉዝ ሴት ወልዳ እንትን ወተቱ እንትን የሚለው አለ አይደለ? እዩት። ይሄ አያት የለም። እና በጣም አሞኛል። ምን እንደሆነ አላቀላትም። እግዚአብሔርን እኔን ያመመኝ እናንተን አይደርስባችሁ። እግዚአብሔር ከእናንተ ጋር ይሁን። ውድ እህቶቼ፣ ውድ ወንድሞቼ ጸሎት አድርጉልኝ። በጣም እንጠራሮቱ በጣም አስቸግሮኛል እግዚአብሔርን እና ምን እንደማደርግ ሁላ ግራ እየገባኝ ነው። ነግራቸው ነበር ሰዎቹንም። አንዳንድ ጊዜ ምን አለ እናቴ ጉያ ሁኜ ቢሆን ነው ያልኩት። ማርያምን ይሄን ያልኩበት ምክንያት ማለት ነው አንዳንድ ጊዜ ማለት ነው የምትረዳችሁ እናታችሁ ብቻ ናት። ማንም ሰው አይረዳችሁም። የሰው ቤት ስራ ማለት ነው። የሰው ቤት ሁሌም የሰው ነው ሁሌም የሰው ነው እግዚአብሔርን እና በጣም ጥራሮቱ እንደዚህ አድርጎ ምንም እንትን ሊለኝ አልቻለም። አሁን እዚህ ጋር ማለት ነው ማርያምን ነው የምላችሁ እዚህ ላይ እና ጸሎት አድርጉልኝ። በገዛ ብሬ እንኳን ለመታከም ዝም ብለውኛል። እናቶቼ ጸሎት አድርጉልኝ እላችኋለሁ። እግዚአብሔር ካንቺ ጋር ይሁን በሉኝ እንጂ በጣም ግራ ተጋብቻለሁ። ማርያምን እናቴን ያነሳሁበት ምክንያት ማለት ነው ፊት ትንሽዬ ይማመኝ ማርያምን ነው የምላችሁ እንዴት አድርጋ እንደምትወስደኝ ፍጥነቷ ማርያምን ፍጥነቷ እና እናቴ ጋር ሁኜ ቢሆን እስካሁን አንድ መፍትሄ ያገኝ ነበር። ቢያንስ አንድ 10 ቀን ሆኖኛል አሁን ካመመኝ ማለት ነው። ግን በቃ በጣም ተሸክሞኛል። ግራ ተጋባሁኝ እና እህቶቼ ጸሎት አድርጉልኝ። ስተኛም አያስተኛኝም። ስነሳም ደግሞ በጣም እንጥልጥል ስለሚል ከዛ ደግሞ ሲቲያን አያስደረገኝም። በቃ ዝም ብዬ ነው እንደዛ አድርጌ ሲቲያን ካስደረገኝ በጣም እስከዚህ ድረስ ያንቀኛል። እስከዚህ ማለት ነው። እና ይህን ቪዲዮ ስታዩት እስከ መጨረሻው አዳምጡት። እግዚአብሔርን እስከ መጨረሻው ስታዳምጡት ይገባቸዋል። እና እናቴን ያነሳሁበት ምክንያት ዛሬ ማለት ነው አንደኛ እናትን የሚሰሩ ሰዎች ምን አይነት ደንቆሮ ናቸው ብዬ ነው ያሰብኩት። ምን አይነት ደደብ ናቸው። ሁለተኛ ደግሞ እናት ማለት በጣም ትልቅ ቦታ ያላት እናት ነች። እና ስትታመሙ ለራሱ የሚደነግጠው እናታችሁ ናት። መሬቱ ተሰንጥቆ ቢወጣት ምንኛ በታደለች እግዚአብሔርን። እና እናታችሁን አታስከፉ በእግዚአብሔር። እናት ማለት ለኛ ትልቅ ቦታ ያላት ናት። እንኳን አይደለም ቀርቶ ሰው ሀገር ሂደን እንኳን ማለት ነው ስንደውል በላችሁ ጠጣችሁ የምትስ እናት ናት። ገባችሁ? እንደ ማንኛውም ሰው አቦ በእናትሽ ብር የለም ዛሬ በእናትሽ እዚህ ቦታ ሂጅ ነበርና ብር አነሰኝ ብር እንደዛ አትልም።
እንዴት ነሽ? ደህና ነሽ ወይ? ተመችቶሻል? በልተሻል? ጠጥተሻል የምትል እናት ናት። ገባችሁ? በልታችኋል ጠጥታችኋል የምትል እናት ናት። እናታችሁን አታስከፉ በእግዚአብሔር ማርያምን። እና ይሄን ልላችሁ ፈልጌ ነው። ብቻ ጸሎት አድርጉልኝ እግዚአብሔር እና እህቶቼ ምን ልላችሁ ነው? ጸሎት አድርጉልኝ። ለእናንተ እህታችሁ እስከሆንኩ ድረስ ባልዋለድም እህታችሁ ነው እና ከታች ሜንሽን አደርግላችኋለሁ። ውድ እህቶቼ ሰብስክራይብ እያደረጋችሁ እወዳችኋለሁ፣ አከብራችኋለሁ የኔ ውዶች። ደህና ሁኑ። በምድር ላይ ከውለታ ሁሉ ትልቁ ውለታ እናት ለልጇ የከፈለችው መስዋዕትነት ነው። ሁሉም ይመጣል ይሄዳል ያልፋልም። በዚህ ዓለም ላይ ባለበት የሚቆይ አንድም ነገር የለም። የተረገዘ ይወለዳል፣ የተወለደም ያድጋል። በሚያልፍ ዓለም ውስጥ የማያልፍ መስዋዕትነት የምትከፍለው ግን እናት ብቻ ነች። ማንኛውም እናት በእናትነት ዘመኗ ከባድና ፈታኝ ጊዜያትን ታሳልፋለች። እናት ለልጇ ስትል በብዙ ትፈተናለች፣ ዋጋ ትከፍላለች። ከእርግዝና ጀምሮ መውለድና ልጅን ማሳደግ ለእናት ቀላል የሚባል ጊዜ አይሆንም። ነገር ግን እናት ሕመሟን እንኳን የምትነግረው የምታስረዳው ብታስረዳውም የሚገባው ሰው አታገኝምና ሁሉም ያልፋል ብቻ ነው መልሷ። ዛሬ በመሞትና በመኖር ውስጥ ሆነሽ በጭንቅ አምጠሽ የወለድሽው ልጅ ወገብሽ እስከሚንቀጠቀጥ ጎንበስ ብለሽ ቀና ብለሽ የምታሳድጊው ልጅ ነገ ራሱን ችሎ ካንቺ ጥገኝነት ተላቆ አንቺም እንደ ልብሽ መውጣት መግባት የምትጀምሪበት ቀን ከመጣና የደከምሽበት ፍሬ አፍርቶ ጤነኛ አስተዋይና ጎበዝ እንዲሁም የእናትነትሽን ዋጋ የሚያውቅ ልጅ ከሆነልሽ ድካምሽ ዋጋ አግኝቶ ያ ሁሉ ፈተናና መስዋዕትነት ያልፍ ይሆናል። በአንጻሩ ደግሞ ጤናሽን፣ ሕመምሽን፣ ስቃይሽን፣ ወጣትነትሽን፣ ዕድሜሽን፣ ስሜትሽን፣ የግል ፍላጎትሽን፣ ሥራሽን፣ ትምህርትሽን ሁሉ ትተሽ በብዙ ውጣ ውረድ ደክመሽ ያሳደግሽው ልጅ መልሶ ለእንባሽ ምክንያት፣ ለድካምሽ ምክንያት፣ ለጭንቀትሽ ምክንያት ሲሆን ማየት ጉዳትሽን እጥፍ ድርብ ያደርግብሻል። ብዙ ሆነሽ ያሳደግሽው ልጅ የደከምሽለትን ያክል ሳይሆን ሲቀር ቀኑ ጨልሞብሽ መውጫ መግቢያሽ ይጠፋብሽ ይሆናል። አንድም ቀን እረፍት ሳይኖርሽ ትላንት ከጓደኞችሽ ጋር ወጣ ብለሽ ለማሳለፍ ልጄን የጥዬ ብለሽ ማኅበራዊ ሕይወትሽን ትተሽ የኖርሽለት ልጅ ዛሬ በጓደኞችሽ ፊት አንገት ያስደፋሽ ይሆናል። ነገር ግን ሁሉም ጊዜያዊ ነው። ድካምሽን ዋጋ የሚሰጥ አምላክ ይዘገይ ይሆናል እንጂ አይቀርም። በምድር ሳይሆን በሰማይ የዘላለም ቤትሽ ያምራልና ደስ ይበልሽ። በፈጣሪ ዘንድ አንድ ቀን ድካምሽ ዋጋ ያገኝና ሐሳብሽ ይሞላል። እያንዳንዷ የመሥዋዕት ቀንሽን የሚያይ አምላክ አለ። ለልጆችሽ የምታደርጊያትን ማንኛውም ነገርና ንጹሕ ፍቅር የሚመለከት እውነተኛ አምላክ አለ። ለቤትሽ የሰጠሽውን ክብር የሚታዘብ ለኑሮሽ የምትከፊውን ዋጋ ሁሉ የሚክስ አምላክ አለ። በዚህ ዓለም ላይ የእናቱን ዋጋ ሊከፍል የሚችል አንድ እግዚአብሔር ብቻ እንጂ በሰው የሚቻል አይደለም። ፈጣሪ የእናትነት ድካም ዋጋ የሚረዳ ልጅ ያድርገን። እናት ለዘላለም ትኑር። የአእምሮ ምግብ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው